ሰላም ውድ የነጋሪ ቲዩብ የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁ? ዛሬ በምሰራው ቪዲዮ ለፈተና የሚጠቅሙ መረጃዎችን ይዤላችሁ ቀርብ ያለው። በዚህ ቪዲዮ የማቀርብላችሁ ርዕሶች ምን ምን ይሆናሉ ለሚለው፣ አንደኛ ወደ ፈተና ስትሄዱ ወይም በፈተና ቦታ ላይ ስትገኙ መያዝ ያለባችሁ ነገሮች ናቸው። ሁለተኛ ደግሞ ወደ ፈተና ስትገቡ ማድረግ የሌለባችሁ ወይም ፈተና ላይ ማድረግ የማትችሉት የተከለከሉ ነገሮችን ነው። ሶስተኛው ደግሞ በፈተና ወቅት ልታደርጓቸው የሚገቡ ጥንቃቄዎች ምን ምን ይመስላሉ የሚሉትን የምናይ ይሆናል። ወደ ዝርዝር መረጃዎቹ ከመሄዴ በፊት ለነጋሪ ቲዩብ አዲስ የሆናችሁ ይህንን ቪዲዮ የምትመለከቱ ተከታታዮቻችን ቻናላችን ሰብስክራይብ በማድረግ ከዚህ በመቀጠል የሚወጡ አዳዲስ ቪዲዮዎች እንዲደርሷችሁ ቶሎ እንዲደርሷችሁ ሰብስክራይብ አድርጉ። ቪዲዮዎቻችን ላይክ፣ ኮመንት አድርጓቸው። እንዲስተካከል የምትፈልጉት ነገር ካለም ኮመንት አድርጉ። እንዲበረታታ የምትፈልጉት ነገር ካለ እሱንም አሳውቁን። ወደ ዝርዝር መረጃዎቹ ስንገባ ምንድነው መጀመሪያ የምናየው ወደ ፈተና ከመግባታችሁ በፊት መያዝ ያለባችሁ ወይም ማሟላት ያለባችሁ ነገሮች ነው። ከዛ መካከል አንደኛው ካልኩሌተር ነው። ከዚህ በፊት በነበሩት ቪዲዮዎች ላሳያችሁ እንደሞከርኩት ጥያቄው ፈተናው ሁለት አይነት መልክ አለው። አንደኛው እንግሊዝኛ ሲሆን ሌላኛው ማትማቲክስ ነው። ማትማቲክሱን ለመስራት ካልኩሌተር ያስፈልጋችኋል። ይህ ካልሆነ ግን ካልኩሌተር ካልያዛችሁ ያሉትን የማትማቲክስ ጥያቄዎች በእጃችሁ የምትሰሩ ይሆናል። ምክንያቱም ካልኩሌተር መዋስ ስለማይቻል ማለት ነው። ያ ከሆነ ደግሞ የጊዜያችሁን ይወስድባችኋል። ሙሉ ፈተናውን ጥያቄ ላሰሩ ትችላላችሁ። ውጤታማነታችሁ ይቀንሳል ማለት ነው። ስለዚህ ካልኩሌተር ካላችሁ መያዛችሁ እንዳትረሱ። ከሌላችሁም ከሌሎች ሰዎችም ካላቸው ከጓደኞቻችሁም ቢሆን ተውሳችሁ ብትገቡ የተሻለ ይሆናል እላለሁ። ሌላ ሁለተኛው ምንድን ነው? ኦልዌይስ እስክሪብቶ የሚሰራ ነገር ያዙ። ሰው እዛ ላይ ትርፍ እስክሪብቶ ላይዝ ይችላል፣ ወይም ደግሞ እያለውም የለኝም ሊል ይችላል። ያም ሆነ ይህ የራሳችሁን እስክሪብቶ የሚሰራ እስክሪብቶ ያዙ። ይህንን ቼክ አድርጋችሁ ውጡ። ሌላው ደግሞ ተከታዩ መረጃ ምንድነው? የሚከለከሉ ነገሮች ምን ምን ናቸው የሚለው ነው። ከሚከለከሉ ነገሮች መካከል ቅድም እንዳልኳቸው አንድ ካልኩሌተር መዋዋስ ክልክል ነው። ፈተና መልሶቻቸውን ጽፋችሁ ልትቀያየሩ ትችላላችሁ በሚል የማትማቲክስ ጥያቄዎችን ያ ክልክል ነው። ስልክ መያዝ ክልክል ነው። ስልካችሁን ሁላችሁም አስቀምጣችሁ ነው የምትቀመጡት። ሌላው መኮራረጅ ሶቬስ ከሌላ ተፈታኝ ጋር መነጋገር ማለት ኮሬክሽን ተሰጥቶ ያንን ኮሬክሽን ለመነጋገርም ሊሆን ይችላል፣ ወይም እስክሪብቶ እንዲሰጣችሁ ወይም ካልኩሌተር እንዲያውሳችሁ የተከለከለ ቢሆንም ማለት ነው። እናንተ በመዘንጋት ልትነጋገሩ ትችላላችሁ፣ ልትጠይቁ ትችላላችሁ። ወደ ግራ ወደ ቀኝ ወይም ደግሞ ወደ ኋላችሁ ዙራችሁ ስትነጋገሩ ፈታኛችሁ ካያችሁ እንደ ተኮራረጃችሁ ስለሚቆጠር ዲስሚስ ነው የምትሆኑ ከፈተናው። ያ ደግሞ እንዲሆን የምትፈልጉ አይመስለኝም። ስለዚህ ምንድነው ማንኛውም አይነት ጥያቄ የምትፈልጉት ነገር ካለ ፈታኛችሁን በመጥራት ከፈታኛችሁ ጋር በመነጋገር መግባባት ትችላላችሁ። ከዛ ውጭ ያለው ግን ጥሩ ውጤት ስለማይኖረው እነዚህን ነገሮች ብተው ጥሩ ነው። ሌላኛው ደግሞ ወረቀት፣ ደብተር ወይም ሌላ ማስታወሻ ወይም ማቴሪያል መያዝ። ይህም ቺቲንግ ነው፣ ፈተና ማጭበርበር ነው። ስለዚህ ይህም ዲስሚስድ ያስደርጋችኋል። ስለዚህ እነዚህ ነገሮች መተው አለባችሁ ማለት ነው። ሌላው ምንድን ነው? በፈተና ወቅት ልታደርጓቸው የሚገቡ ጥንቃቄዎች ነው። የተለመዱ ናቸው። ምንድነው? የመጀመሪያው ኢንስትራክሽን በደንብ ማንበብ። ሌላ ሁለተኛው ጥያቄዎችን እስከ መጨረሻው ድረስ ማንበብ። ምንድነው? ሶስተኛው የማትማቲካል ጥያቄዎችን ስትሰሩ በተለየ ጥንቃቄ ይሁን። አራተኛው ደግሞ ጥያቄዎችን ስትሰሩ ቴክኒካል ሆኑ ነው። አሁን ወደ እነዚህ ሲገባ ጥያቄው ፈተናው እንግዲህ ከዚህ በፊት እንደነበረው እኔም ባሳየኋችሁ ቪዲዮዎች እንደነበረው አፕቲቲዩድ የሚሆን ከሆነ አፕቲቲዩድ ግልጽ ነው። አፕቲቲዩድ የሚለው ነገርም ራሱ
በጣም ትሪኪ የሆኑ ነገሮችን ሊያመጡባችሁ ይችላሉ። ስለዚህ ኢንስትራክሽኖችን በደንብ አንብቡ። ሌላው ደግሞ ምንድነው ጥያቄዎቹን እስከ መጨረሻው ማንበብ። ጥያቄዎች ቀደም እንዳልኳችሁ ትሪኪ ይሆናሉ ራሳቸው ጥያቄዎቹ እና ጨርሳችሁ ሳታነቡ ጥያቄውን አሰራሩ ስለገባችሁ ጥያቄው ስለገባችሁ የተወሰነ ፓርቱን ቀጥታ ወደ መልሱ ብትሄዱ ከመልሱ ውስጥ እናንተ የሰራችሁት ሊኖር ይችላል ባይቻንስ ማለት ነው። እና በዛ ሰዓት ሚስቴክ ላለመስራት ይህን አይነት ሚስቴክ ላለመስራት እና ኤክስ ላለመሆን ስለዚህ ጥያቄዎቹን እስከ መጨረሻው ማንበብ። ስፔሻሊ ደግሞ የማቴማቲካል ጥያቄዎችን ስትሰሩ በተለየ ጥንቃቄ ይሁን። ይህ ማለት ምን ይሆናል? ጥያቄዎቹ ሸዋድ ናቸው። በኢንተርምስ ኦፍ ፖይንት ሁሉ ልትሳሳቱ ትችላላችሁ። አፕሮክሲሜትሊ ምናምን ካልተባላችሁ በቀር የተጠጋጋ ቁጥር ብታገኙ መልስ ላይ የተጠጋጋ ሊሆን ይችላል ይሄ ብላችሁ ያን መምረጥ የለባችሁ። ኢትስ አፕቲቲዩድ ብላክ ኤንድ ዋይት የሆነ ነገር ነው የሚሆነው። እናንተ ያገኛችኋት ፊገር ቁጥር እዛ ቦታ ላይ ምርጫው ላይ ከሌለች ነን ኦፍ ዲስ ቾይስ የሚል ካገኛችሁ ምረጡ። ይህንን ነው መክራችሁ። ሌላው ጥያቄዎችን ስትሰሩ ቴክኒካል ሁኑ ያልኩበት ደግሞ ምንድን ነው የሚሰጣችሁ ሰዓት ፊክስድ ነው። 1 ሰዓት ተኩል ሊሆን ይችላል ወይም 2 ሰዓት ሊሆን ይችላል ለመስራት። ስለዚህ እናንተ ቤስት የሆናችሁበትን ፓርት መጀመሪያ ስሩ። እንግሊዘኛ ላይ በጣም ቤስት ነኝ የምትሉ ከሆነ ቅድሚያ እንግሊዘኛውን ስሩ። አይ ማትማቲካል አፕቲቲዩዱ ይቀለኛል የምትሉ ከሆነ ደግሞ ማትማቲካል አፕቲቲዩዱ ላይ ኮንሰንትሬት አድርጋችሁ ስሩ። ምክንያቱም ሁለቱም 50-50 ነው የሚይዙ። አንደኛው ላይ ኮንሰንትሬት ማትችሉት ላይ ከባድ የሆነው ነገር ላይ ኮንሰንትሬት አድርጋችሁ ኋላ ላይ ሰዓት ቢያልቅ የምትችሉትን ነገር ባለመስራት ቫልዩ ታጣላችሁ ማለት ነው። ስለዚህ የምትችሉትን የሚቀላችሁን ነገር አስቀድማችሁ ትሰሩ። እነዛን ፓርት ጨርሳችኋል። ለምሳሌ ማትማቲካል አፕቲቲዩድ ላይ በጣም ጎበዝ ከሆናችሁ እሱን ቀድማችሁ በመጨረሳችሁ 50 ማርክ ታገኛላችሁ ማለት ነው፣ እርግጠኛ ሆናችሁ የምትሰሩ ከሆነ። ያ ካልሆነ ግን እንግሊዘኛውን ስትለፉ ቆይታችሁ ማትማቲካል አፕቲቲዩዱን የምታውቁትም ቢሆን እንኳን ጥቂት ጥያቄ እንደሰራችሁ ጊዜው ያልቃል ማለት ነው። ልክ እንደዚሁ እንግሊዘኛ የሚቀላችሁ ልጆችም ልክ እንደዚህ እንግሊዘኛ ፓርቱን መስራት ማለት ነው። ከዛ በተረፈ ደግሞ በጣም የሚከብዳችሁ ጥያቄ ካለ ያው እነሱን እያቆያችሁ ወደሚቀሏችሁን ቀጣይ ጥያቄዎችን እያያችሁ እነሱን መስራት። እንደዚህ በሚሆንበት ሰዓት ግን ይሄ ጥያቄው ላይ የሚቀመጡ ህጎች አሉ። ዶንት ፑት ኤኒ ማርክ ኦር ሳይን ምናምን የምትባሉ ከሆነ ምንም ይሄ ፈታኙን ጠርታችሁ መግባባት ካልሆነ በቀር ያላችሁ አማራጭ እናስቀምጣለን ብትሉ አራሚው ሰው ምልክት ተደርጎ በማግኘቱ ኤክስ ሊያደርግባችሁ ይችላል። የሚፈትናችሁና ጥያቄውን የሚያወጣው እና ጥያቄውን የሚያርመው ሰው ፈተናውን የሚያርመው ሰው የተለያየ ሰው ሊሆን ስለሚችል ማለት ነው። ከዛ በተረፈ ግን አስረግጬ ልነግራችሁ የምችለው ንግድ ባንክ ላይ ቼት ይደረጋል የሚባል ነገር በፍጹም ውሸት ነው። ይህ ሊሆን አይችልም። ምክንያቱም ፈተናውን የሚያወጣው አካልና የሚፈትናችሁ አካል የተለያየ ሰው ነው። በዛ ላይ ፈተናው ከ50 ኢንተርቪው ከ50 ነው የሚሆነው። ያ ማለት ይህንን ፈተና ከ50 ሊያመጡ ይችላሉ ተብሎ እንኳን ቢታሰብ ቀጣይ 50 ኢንተርቪው የሚደረገው በምትፈተኑበት ዲስትሪክት ነው የሚሆነው። ኢንተርቪው የምትደረጉት ዲስትሪክት ኢንተርቪው የሚያደርጓችሁ ሰዎች ሌሎች ሰዎች ናቸው፣ የባንኩ ባለሙያዎች ናቸው፣ የባንኩ ማኔጀሮች ናቸው የሚሆኑት። እነዛ ሰዎች ደግሞ ቺት ያደርጋሉ ብሎ ማሰብ ምንም አይሆን ነው። ሲጀመር 3 ሰዎችም ናቸው ኢንተርቪው የሚያደርጓችሁ። ስለዚህ እናንተ ተግታችሁ ተዘጋጁ። ሲስተማቲክ ሆኑ ቴክኒካል ሆኑ ጥያቄዎችን ስትሰሩ ኢንስትራክሽን በደንብ ተከተሉ። ህግ ይሄ ነው የተባላችሁትን አርጉ፣ የተባላችሁትን ማድረግ፣ አታርጉ የተባላችሁትን አለማድረግ ነው። ለሁላችሁም መልካም እድል ላለው። በቀጣይ ቪዲዮ ደግሞ ስለ ኢንተርቪው ያለኝን ኤክስፔሪየንስ ይዤላችሁ እመጣለሁ። ለሁላችሁም መልካም እድል። ተረጋግታችሁ ፈተናውን ስሩ። እንግዲህ ፈጣሪያችሁ ሁላችሁንም እንዳየ እምነታችሁ የምታመልኩት ፈጣሪ ይርዳችሁ። አመሰግናለሁ።